ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። ታሪክ ውስጥ ብዙ ትክክልም ያልሆኑ ጉዳዮች ሊኖሩ ይችላሉ። ያን በማጥፋት ሳይሆን ማጥፋት ራሱ ታሪክ ስለሆነ መልሶ በመጠገን ሚዛናዊ የሆነ ትምህርት መውሰድ እጅግ አስፈላጊ ነው።